ቤተሰቦቻችን እንግዲህ ማታ ከብዙ ጭንቀት በኋላ አሁን ጠዋት ወደ ሆስፒታል መተናል። ዶክተሩም ሳያት በጣም ነው የደነገጠው። ደሟ በጣም ወርዷል እና ያለውን ነገር አላወቅንም። እስቲ ምርመራዎችም ታዘውላታል። ፈጣሪ ከእናንተ ጋር ይሁን በሉን። ስለዚህ እሷ አሁን ግልኮስ ተሰጥቷት ነው ያለችው። ወደ እሷ ወስዳችኋለሁ። ያለውን ነገር ታያላችሁ። ውጤቱም ሲደርስ ያለውን ነገር ደግሞ ተከታትዬ አሳውቃችኋለሁ። እንዳልኳችሁ ጸሎታችሁ አይለኝ። ቤተሰቦቻችን እንግዲህ የምንገኘው ሆስፒታል ነው። ትንሽ ከማታ ጀምሮ ሟት ነው፣ ምን እንደሆነ አላወቅንም። ስለዚህ አሁን ነው ሆስፒታል የደረስነው። ቶሎ እንዲሻላት እና ቶሎ ደህና እንድትሆን ይጸልዩልን። እዚህ ጋር እንደምታዩት ቤተሰቦቻችን ግልኮስ ተሰጥቷት ነው፣ ደሟ ወርዷል ብለውን ነው። በጣም ነው የወረደው። ኦልሞስት ወደ 50 ምናምን ነው የስረኛው የገባውና ደሟ ወርዷል። ልጆቻችን እንደምታዩት አብረውን ሆስፒታል ድረስ መጥተው ነው ያሉት። አሜንዬ በተለይ ትልቁ በጣም ተጨንቆ ነበረ። ማታ ጸሎት እያደረገላን ነበረ። እዚህ ጋር ይስማታል፣ ይዳብሳታል። በጣም ተጨንቆ ነው ያለው። በቃ በጣም ስትረስድ ሆኗል። እኛም ውጤቱን እስከምናውቅ ምን እንደሆነች በጣም ተጨናንቀን ያለ ነው። ያው ማማ እያስቸገረች ነበረ። እዚህ ጋር ምንድነው ቶንሲል ከባባ ቶንሲል ተጋብቶባት ቶንሲልን እያለች ነበረና የእርሱም ሊሆን ይችላል። ብርድ ቁርጥማት የሚላትም የእርሱም ውጤት ሊሆን ይችላል። አላወቅንም እንግዲህ ምን እንደሆነ። ትኩሳት አላት፣ ብርድ ይላታል። አንዳንድ ጊዜ ይኸውላችሁ እንግዲህ ሳይታሰብ ቀን ደህና ሆና ስትጫወት ስትስቅ ነበረ። አሁን ነው ድንገት ተነስታ እዚህ እንደዚህ የሆነችብን። ሌሊት ሁሉ ልንመጣ በጣም እንትን ብለን ሰክተን ነበረ። ወደ ሆስፒታል ለመምጣት ሁሉ አስበን ነበረ። እግዚአብሔር ይመስገን ግን ሌሊቱን ትንሽ ተሽሏል ነበር። ቀን ሲያማት ነው ተነስተን ወደዚህ የመጣ ነው። እስኪ ደግሞ የሚሉን ደግሞ ውጤቱን ደግሞ እንሰማለን። ቤተሰቦቻችን እንግዲህ በመጨረሻም ውጤቱ ደርሷል። ከብዙ ጭንቀት በኋላ ውጤቱ ደርሷል። መድኃኒትም ታዞላታል። እንደነገሩን ከሆነ እንደገመትነው ቶንሲልም ነው። ጨጓራውም ደግሞ ቁስለት አለው፣ እንዲሁም ደግሞ ታይፎይድ አላት የሚል ነገር ነው የነገሩን። እንግዲህ ኬት እንደያዛት አላወቅንም። መድኃኒትም ሰጥተውናል። መርፌ ታዞላታል። እሱን ተወቅታ ወደ ቤት እንሄዳለን ማለት ነው። እሺ ቤተሰቦቻችን እንዴት አደራችሁ? አሁን ጠዋት ነው። ማታ አምሽተን ነበር የገባነው ከሆስፒታል እና ቪዲዮ ለመቅረጽ አልተመቸኝም ነበረ። የተወሰነ ለውጥ ነበራት መድኃኒትን ጀምራ ስለነበረ። ስለዚህ አሁን እንዴት እንዳደረች እንጠይቃታለን፣ እናያለን ማለት ነው። እስቲ አብራችሁን ቆዩ። እንዴት አደርሽ? እንዴት ነሽ? ለውጣለሽ? እያቃጠለኝ ነው አይደለ? ጨጓራሽ ነው። በቃ ምን ላድርግልሽ? ጸበል። እሺ አይዞሽ፣ በቃ ፓፓያ ምናምን ሰጥሻለሁ። አይዞሽ እሺ። ወደ በኋላ መርፌ ስላለን የተወሰነ መብላት አለብሽ። ይበላማ ጸበል ጥጪና ይዤልሽ እመጣለሁ። እሺ ያላለ አይዞሽ፣ ትንሽ ረፍት አድርጊ እስከዛ።
እግዚአብሔር እንግዲህ ቶሎ ምሕረቱን እንዲልክላት ቶሎ ተሽሏት ደግሞ በቪዲዮ እንድንመለስ ጸሎት አድርጉልን። አብራችሁን ስለተጫነቃችሁ እስከ መጨረሻው ድረስ ቪዲዮውን ጨርሳችሁ ስላያችሁ እንዲሁም ስለ መልካም ምኞታችሁ ሁሉ ሁላችሁንም እናመሰግናለን። በቀጣይ ደግሞ ተሽሏት በሌላ ቪዲዮ የምንገናኝ ይሆናል። እንወዳችኋለን። ቻው